እኮ እሱን ነው የምፈልገው እሱን ነው ሲጀምር እንድትሄጂ ነው የምፈልገው እሱን ነው አንቺ ዘርባይና እንዴ አገተኝ ምናምን ብለሽ ታወሪያለሽ ስላዳነሽ ነው አጠገብሽ ማንንም አልነበረም እኮ ታውቂያለሽ አይደል እዚህ አይደለም የደረሰልሽ አይደል ግን አንቺ ምላሽሽ ይሄ ሆነ በቴዲ ምንድነው ያደረግሽው ሰምኛለሽ እኔ በቴዲ ቀልድ አላውቅም ማን ላይ ሲጀመር ማን ነሽ ምናምን ብዬ አይደለም እዚህ መጣው ሲጀምር እንድታብራሪልኝ አይደለም ግን ምክንያትሽን አንድ በአንድ ልትነግሪኝ ፈልጋለሁ አዳምጭሻለሁ ልቀቂኝ አለቅሽም ለምንድነው ለቅሽ እንዴት ታረጋለሽ ዋረጅ መንገለሽ ታረጋለሽ ልቀቂኝ መዋረድ ማንሽ አንቺ ምን አገባሽ ስለና ስለሱም ታሪ ልቀቂኝ ባለቅሽ ምታመጪ ነው ሌላ ጠቡድ ሰላም የኛ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ያለው ፈጣሪ የተመሰገነ ይሁን እናንተም እንዴት ናችሁ ደህና ናችሁ ለነገሩ አንድ ቀን ነው ከተለያየን ትናንት ተገናኝተን ነበር በቴዲ ቤትና ያለውን ነገር አይታችኋል ቤተሰቦች እንግዲህ ይሄው ዛሬም እንግዲህ እኔ ጋር መጥቻለሁ በአዲስ ነገር ደስ በሚል መንፈስ በቃ ነፃነት በተሞላበትና በምንም የሆነ ጭንቅንቅ ምናምን የሌለበት ነገር ላይ እንዴት ፍክት ብዬ አይታችሁኛል ነፃነቴን በቃ እንዴት ደስ እንደሚል ቤተሰብ ጌታን ከሁለቱም ማለት ነው ከሁለቱም ወገን ወጥቼ እዚህ ጋር ቴዲ ያለ ፍጹም አለ እንዴ ያለ ምናምን የሚባል ነገር በሌለበት ሁለቱንም እንግዲህ በሰላም ፈትቻቸው ማለት ነው ፈትቻቸው ማለት ተለያይተን ንጹህ መንፈስ በነፃነት ማለት ነው ይሄው ዛሬ እዚህ ጋር ደስ በሚል መንፈስ ቆም ያለው ማለት በቃ የተወጣሽ የተገባሽ እንዴት ሆንሽ ምናምን በሌለበት የሚቆጣጣራችሁ ሰው ምናምን በሌለበት ማለት ያ ማለት በቃ ራስን ማስተዳደር ነገር እንዴ ነው ራሳችሁን ወደ መስመር ስታስገቡ ምናምን ያለው ነገር በቃ በጣም ደስ ይላልና ዛሬ እንደዛ ነኝ በቃ እና እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ቤተሰቦች እንግዲህ እኔ ያው ከናንተ የምደብቀው ነገር የለም ያለውን የተፈጠረው ነገር በሙላ ለናንተ ከማሳየት ወደ ኋላ አልልምና ዛሬ ደግሞ ትንሽ ወጥቼ ወደዚህ ወደዛ እያልኩኝ ንጹህ አየር ምናምን እየተቀበልኩ ያለ አንዲት ልጅ ደወለችልኝ ማቱን እንዴት ምን እንቱን አላቅም ደውላ ብቻ ልታገኘኝ ቀጥራኛለች ተቀጣጥረናል ያው እዚህ አካባቢ ትንሽ ያለው አየር ምናምን አመቺ ስለሆነ እዚሁ ጋር ጸጥ ያለ ቦታ ለማውራት ያለውን ነገር ወደዚህ ቀጥሪያታለሁ ማናት ከየት ነው የምትመጣው ምናምን የሚባለው ነገር እኔ አላቃተም እውነት ለመናገር አላቃተም ስልኳንም አላቀውም ግን ያው ሴት ናት ያው ምልክት ምናምን ስለነገረችኝ ያው ለክፉ አይሰጥም ብዬ ነው ማለት እንደዚህ ብቻዬ መሄድ በእርግጥ አግባብ አይደለም እናንተም ብዙ ጊዜ ነግራችሁኛል ማሂ ብቻሽ እንዳትንቀሳቀሺ ሰው ሲቀጥረሽ ሰው ይዘሽ ሂጂ ምናምን ብላችሁ ነግራችሁኛል ቤተሰብ ግን ያው ሴት ስለሆነች ለክፉ አትሰጥም ብዬ ብቻዬን የመጣሁትኝ ያው ሴት ስለሆነ ደግሞ ምንም ነገር ቢመጣ አቋቋማለሁ ብዬ አስባለሁ ቤተሰቦችና እንግዲህ ምን ልትለኝ ይመስላችኋል ማለት ልትመክረኝም ሊሆን ይችላል ቤተሰብም ዘመድም ልትሆን ትችላለች አላቅም ብቻ እየጠበቅኳት ነው ያው ሁሉንም ነገር እንግዲህ ካሜራ ይዤ ማሳያችሁ ቤተሰቦች ያለውን ነገር እንድትፈርዱ ነው እዚህ ጋር በቃ ወገንተኝነት መያዝም የለባችሁም እዚህ ጋር ቴዲ ፍጹም ምናምን ማለት የለባችሁም በአሁን ሰዓት እኔ ከሁለቱም ተለይቼ ነፃነቴን አውጄ የምንቀሳቀስ ሰው ነኝ በንጹህ አየር ደስ በሚል አየር በቃ ምንም ከሁለት እዚህ ገባሽ ወጣሽ ምናምን የሚል ሰው በሌለበት ፈታ ብዬ ነው እንግዲህ የዋልኩትኝ እና እንግዲህ አሁን ልጅቷም ደርሳለች እሷ ትመስለኛለች ወደ እኔ ከመጣች እሷ ናት ካልመጣች እና ቤተሰቦች እንግዲህ ከሩቅ ማየው እሷ ትመስለኛለች ወደ እኔ የምትመጣ ከሆነ እንግዲህ እሷ ናት አልፋኝ ከሄደችም ስለማላቃት ማለት ነው እንግዲህ ማለት ምንም እንትን ነገር አይኖረውም ናት ማለት ነው ማሂ ማለት አንቺ ነሽ አዎ ቆይ ምንድን ነው ያደረግሽው እንዴት እንደዛ ታደርጊያለሽ መጀመሪያ ሰላምታ አይቀርም ያ ምንም ሰላምታ የለም ቆይ ሰው የለውም ብለሽ ነው የምታስቢው ማን ነው ቴዲን ምንድን ነው ያደረግሽው ሰምኛለሽ እኔ በቴዲ ቀልድ አላውቅም ማን ላይ ሲጀመር ማን ነሽ ምናምን ብዬ አይደለም እዚህ መጣው ሲጀመር እንድታብራሪልኝ አይደለም ግን ምክንያትሽን አንድ በአንድ ልትነግሪኝ ፈልጋለሁ
ማነሽ አንቺ? ሲጀመር የቀጠርሽኝ እኮ በእንደዚህ አይነት ጉዳይ ልታወሪኝ አይደለም። ሲቀጥል ደግሞ ስነ ስርዓት በተሞላበት መልኩ ብናወራ አሪፍ ነው። ሰላምታ ይቀድማል። ከሰላምታ በኋላ ደግሞ በስነ ስርዓት ሌላ ጠብ ውስጥ እንድንገባ አታድርጊ። አሁን ያደረግሽው ነገር ምክንያትሽን ንገሪ። ምንድነው ሐሳብሽ? ምንድነው ያደረኩት? አይደለም ቆይ ምንድነው ያደረኩት? ምንድነው ያደረኩት? አንቺ ስለሱ እንዴት እንደዚህ ብለሽ ታወራለሽ? አንቺ ማነሽ? ሲጀመር አፍሽን ሞልተሽ ስለቴዲ ምናምን ብለሽ ስለኔና ቴዲ የምታውቂው ነገር አለ? አፍሽን ዝጊያው። ሌላ ጠብ ውስጥ አይደለም በእኔና በሱ የምታውቂው ነገር አለ ወይ? እርምጃ እንደወስድ የምትፈልጊው አሁን ምክንያት ነው አይደለም? ምንም አይነት እርምጃ ብትወስጂ እኔን አያሳስበኝም ወይ እኔን አያስጨንቀኝም። ግን በእኔና በሱ መሀል ያለውን ነገር ታውቂያለሽ። ስለኔና እሱ ምን ታውቂው ነገር አለ? ሲጀመር ከዚህ በኋላ ምንም እንዲኖራችሁ ማን ላከኝ? ሲጀመር ምንም እንዲኖራችሁ አልፈልግም። ማነሽ? ከዚህ በኋላ አንቺ አጠገብ ከደረሰ ታይኛለሽ። ሲጀመር አጠገብሽ አይደርስም። ግን አሁንም ላረግሽው ነገር ዋጋሽን ሰጥሻለሁ። ወይኔ ጌታ ማነሽ? ቆይ ማነሽ? እፈልጋለሁ በስትክክል አውሪኝ። እያወራሽ ነው። እሱማ በስነ ስርዓት እያወራሽ ነው። ስላገዝሽ ነው። እንዴት ታደርጊያለሽ? ሰው መልካም ላደረገለት ሰው ይሄ ነው መልሱ። ይሄ ነው በቃ የመጨረሻው መልስ። ምን ሆነሽ? ቆይ እስቲ ንገሪኝ። ማን ላከሽ? ምን አይመለከትሽም። ሲጀመር ምን ሆነሽ ምናምን እንድትይኝ ልታብራሪልኝ አይደለም ፈልግ። እናቱ ይኸውልሽ ሰሚኛለሽ። በጣም ብዙ አዳምጬሻለሁ። ብዙ አዳምጬሻለሁ። ልቀቂኝ። አለቅሽም። ለምንም ለቅሽ እንደቃታን እንዳትዋረጂ መንገድ ላይ ታርጋለሽ። ልቀቂኝ። መዋረድ ማነሽ አንቺ? ምን አገባሽ? ስለና ስለሱም ታሪ ልቀቂኝ። ባለቅሽ ምታመጪ ነው ሌላ ጠቡድ። ይኸውልሽ ሀገር እንዳያይሽ ሰው ያይሻል። ልቀቂኝ። አዳምጥሽኛል? አንቺ ማን ላከኝ? ሲጀመር አንቺ ማንም ላከኝ ስለሆንሽ ነው አገተኝ ምናምን ብለሽ ታወሪያለሽ። ስላዳንሽ ነው። አጠገብሽ ማንም አልነበረም እኮ ታውቂያለሽ አይደል? እዚህ አይደለም የደረሰልሽ አይደል? ግን አንቺ ምላሽሽ ይሄ ሆነ። በቃ ይሄ አንቺ በጣም ጎበዝ ነሽ፣ ይጨበጨብልሻል። እሺ ላደረገሽ ነገር እሱ ነው እንትን ላከሽ፣ እሱ ነው ላከሽ። አሁን ማለት ነው መጨቃጨቅ ምናምን መጮህ ሳይሆን ማለት ነው በስነ ስርዓት እሱ ሆነ የላከሽ ንገሪ። ማንም ይላከኝ ማንም እሱ ሆነ የላከሽ ንገሪ። ታረጋለሽ። ቆይ እንዴ አንቺ ምን አይነት ሰው ነሽ? ይሄ ነው በቃ መልስሽ? ላደረገልሽ መልካም ነገር መልስሽ ይሄ ነው? እሱ እኮ ላደረገልሽ መልካም ነገር አስገድጄው አይደለም ፈልጎ ነው ያደረገልኝ አይደል? ጭራሽ ፈልጎ አይደል ያደረገልኝ? አይመለከትሽም። ሲጀመር አይመለከተኝም። ፈልጎም ያደርግ። እሺ አሁን ምን እንዳደርግ እና ይኸውልሽ እሱ ከሆነ የላከሽ ማለት ነው። አሁን ላይ በቃ ንገሪ። አይመለከትሽም። ምንም እንድትይኝ አልፈልግም። ኧረ በእናትሽ ልቀቂኝ። አለቅሽም። ባለቅሽም ልታመጪ ነው እንዴ? አንቺ ያስቀይምሻለሁ። ልቀቂኝ። እንዴ እኮ እሱን ነው የምፈልገው። እሱን ነው ሲጀመር እንድትሄጂ ነው የምፈልገው። እሱን ነው አንቺ ዛርባይና እንዴ እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልብ አንተ ነህ ልክ ያመጣብኝ። ሌላ ስነ ስርዓት አወራሽ አይደል? መልስሽ ይሄ ነው። እንገናኛለን። እኔ እና አንቺ አልጨረስንም። እሺ እያያችሁ ነው እንግዲህ ቤተሰቦች። ያው መጀመሪያም ብዙ ሰው ሲነግረኝ አልሰማ ብዬ ነበር። ያው የሱ መላእክተኛ መሆኗ የታወቀ ነው ማለት እሱ እንደላካት ምናምን ሳላስብትተሽ ቢጠፋኝ በእንባ ተጥለቅልቀው አይኖቼን አንቺ አለሽኝ ብዬ ለሁሉም ሳወራ ብቸኛ አረግሽኝ ለምባይ ቦይ። ሲጀመር ያው እሱ እንደላካት ያስታውቃል። አብረው እንደነበሩ ወይ ስሞታ ነግሯት ምናምን የመጣቸው አይገርመኝም። ማለት የሚገርም ነገር አይደለም። ይሄን አያረግም ብዬም አልጠብቅም ከሱ ያው የሚመጥነውና የሚገባውን ነገር ነው ያደረገው። ለኔ ኖርማል ነው ማለት ምንም የማይሰማኝም ኖርማል ነው በቃ ማለት እንዲህ ናቸው በቃ። በአሁን ጊዜ ያው
እንትኖች የሚያስመስሉ ሰዎች በደግነቱ በደና ጊዜ ነቅቻለሁ። ትናንትናም ልኩ ነግሬው ነበር። በቃ ይሄ ሁላ ነገር የሱ ስራ መሆኑን ማለት ነው። ስለዚህ በጥሩ ጊዜ ነቅቻለሁ። ያው ማለት ምን እንደምል ራሱ አላቅም።